ነገር አይደለም። በጣም በስሜት ውስጥ ሆነ ተጨምቆ የሚወጣ ነው። አንድ ዘለላ እንባ ከባድ ናት። ስለዚህ ይሄ ከምስጋናም ሌላ ነገር ማድረግ ስለማልችል ብቻ ነው የማመሰግነው። ስለዚህ ቁሜ ነው ማመስገን የምፈልገው ኢትዮጵያ። ስለዚህ ያው እንግዲህ መላው የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ ስለዚህ ለአባታችን ከጎናችን አክቹዋሊ ከህመማቸው ጀምሮ ከህልፈታቸውን በፊት ከጎናችን ለነበራችሁ ከህልፈታቸውን በኋላ ላደረጋችሁልን ነገር በጣም እናመሰግናለን። እንዲሁም መንግስት ህልፈታቸውን ተከትሎ የጸጥታ አካላት እያንዳንዱ የመንግስት አካላት ላደረጉልን ትብብር እንዲሁም የሃይማኖት ተቋማት ሁሉም የሃይማኖት አባቶች መላ የኢትዮጵያ ህዝብ ላደረገልን ነገር በራሴና በቤተሰቤ ስም በጣም አመሰግናለሁ። የእሳቸው ታሪክ በጣም ሰፊ ያለ ነው። አህመድ እንደው መጽሐፍ የማሳተም ምክንያቱም ታሪካቸው በራሱ ብዙዎችን ያስተምራሉ ብዬ አስባለሁ። ለትውልድ እንዲሸጋገር ሀሳብ የለም እንደ ቤተሰብ ይገርመሃል ስብሻ አሁን አለ ሀሳብ አለ። ሁሉ ነገር ያው በፈጣሪ ውሳኔ ነው የሚሆነው እና ቀደም ሲል ከመሞታቸው በፊት ኮሚቴ አዋቅረን ጥር ላይ አሁን ስኬጁል ነበረን። ምንድነው 3 እና 4 ነገሮችን ፕሮግራም አድርገን አንደኛው የቁርአን ትርጉም ነው፣ ተፍሲር እንለዋለን ወይንም ትንታኔ በአማርኛ ተቀይሮ ከዚህ በፊት የሰሩት ነው፣ አሁን የተሰራ ሳይሆን እሱን በቪሲዲ 30 ጁዝ ወይንም 30 ፓርት አለው ቁርአን። ከሱ ውስጥ አንዱ ከዚህ በፊት ተለቆ 29 ይቀር ነበር። ስለዚህ እሱም በደንብ አድርገን በባለሙያ እየተሰራ ነው ያለው። እሱም በቪሲዲ በመጽሐፍ መልክ በምናምን እየተዘጋጀ ነው። ኦልሞስት 80% የተጠናቀቀ ነገር ነው እሱ አንድ። ሁለተኛ ደግሞ ባዮግራፊያቸው ታሪካቸው ከ300 ገጽ በላይ የሆነ በደንብ በባለሙያ እየተሰራ ያለ ነበረ። 2 ሶስተኛ አሁን ሀሪማ የሚባል አላቸው የእሳቸው ያ ተቋም መስጊድ አለው። አሁን የምንለው እነዚህ ተማሪዎች ስቲል ነው አሉ፣ ቁጥሩ ቢያንስም ከዛ ጊዜ ጀምሮ እነዚህ ተማሪዎች የሚማሩበት መድረሳ ወይንም መንፈስ ትምህርት ቤት መስጊድ አለው፣ ትምህርት ቤት አለው፣ መካነ መቃብር አለው። የኸሊፋዎች ወይም የተተኪ እሳቸው የሚኖሩበት ቤት አለ እና ይሄ የሙፍቲ ተቋም ነው ማለት ነው። እዚህ ተቋም ላይ ወደ 7000 ምናምን ካሬ ነው። ኦልሞስት ከ20 ምናምን ዓመት በላይ በዝታቸው ስራ ያለ ነው። ስለዚህ ቀብራቸውን እዛውን የተፈጸመው እዚህ ቦታ ላይ የተሰራ ዲዛይን አለ። ኦልሬዲ ዲዛይኑ አልቋል እና አሁን ቅርብ ጊዜ አፈር ተመርምሯል። በጣም ትልቅ ዲዛይን ነው። በገንዘብም ከ2 ሚሊዮን ብር በላይ የፈጀ ዲዛይን ነው። ዲዛይኑንም እንግዲህ የተሰራልን ደግሞ በኢትዮጵያ ፕሮፐርቲ አቶ ሙኒር ነው። በዚህ አጋጣሚ ማመስገን ወዳለሁ አቶ ሙኒር። ስለዚህ እነዚህን 3 ነገሮች አድርገን አራተኛው ደግሞ እውቅናና ምስጋና በሚል በህይወት ሳሉ እናመስግናቸው በሚል በትልቅ ሆቴል ላይ ፕሮግራም ለጥር ኦልሬዲ ስኬጁል የሆነ ፕሮግራም ነበር። በዚህ መሀል ያው ይሄ መጣ ያልፈቱ መጣ። ስለዚህ ይሄንን ነገር የማስቀጠል ነገር ፕሮግራሞች አሉ። ስለዚህ እንደ ፋውንዴሽን ሆኖ መልካምነታቸውን ለትውልድ እናስተላልፋለን። ምክንያቱም አንድ ሰው ከህይወት ህግ ውጭ መሆን አይችልም። መሞትን መቃወም አንችልም። ልናደርግ የምንችለው አንድ ሰው ሲሞት እሱ ይሰራቸውን ነገር የነበረውን ነገሮች ሌጋሲውን ካስቀጠል አለ በህይወት አልሞተም ማለት ነው። ስለዚህ በዛ መልኩ ኦልሬዲ አዲስ የምንጀምረው ነገር የለም። ስለሞቱ ኦልሬዲ ያቀዱት ያሰቡት በተወሰነ ደረጃ እያስሄዱት የነበረ ነገር አለ። እሱን በተሻለ ሁኔታ አዘምነን ለማስሄድ ልጆቻቸው እንግዲህ እየታገልን ነው። ፈጣሪ ይርዳን። እንግዲህ እንደምናደርግ ደግሞ ቃል እንገባለን። በጣም ቅድም ነው ስትል ነበረ ቀብራቸው የተፈጸመው እዚህ ቦታ ላይ ነው ስትል የብዙዎች ጥያቄ ነበር በጊዜው። እንደውም ጥሩ ጥያቄ ነው እና ብዙ ጊዜ ያው ከእውቀት ምላሳችን ስለሚቀድም ነው እንጂ ሁሉም ባለቤት አለው እያንዳንዱ ጉዳይ ቀርቦ አንዳንድ የተቹም ሰዎች በቅርበት የሚያውቁን ስለሆኑ መጠየቅ ይችሉ ነበር። ኤንዌይስ የሆነ ሆኗል። የፈሰሰው ውሃ አይታፈስም። ግን ለአውቆ ለተኛው ሳይሆን ጀስት ባለማወቅ ውዥንብር ውስጥ ላለ ማጥራቱ ጥሩ ስለሆነ በዚህ አጋጣሚ ላንሳው። ይሄ የሚልህ 7000 ምናምን ካሬ ሜትር አሁን የተያዘ ሳይሆን ከ20 ዓመት በፊት የነበረ ይዞታቸው ነው እና ይህ ይዞታ እሳቸው መንፈሳዊ ቅድም ያልኩ በገጠር ያሉ
ኢትዮጵያ ውስጥ ከ3000 በላይ ሐሪማዎች አሉ። በገጠሩ ውስጥ ምንድነው እንደ ከተማ መስጊድ ብቻ ሳይሆን የሚኖረው ሙሉ የሃይማኖት ተቋም ነው፣ መንፈሳዊ ተቋም ነው እና ልክ እንደ ገዳማት ልንወስደው እንችላለን። ስለዚህ ይሄን ነገር እዚህ ማስቀጠል ስለሚፈልጉ ነው። እና ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው ትንሽ ውዝግብ የፈጠረው። ቤታቸው ሳይሆን የተቀበሩት ተቋማቸው መስጊዳቸው፣ ከመስጊዳቸው ጎን ደግሞ መካነ መቃብር አለ 1000 ካሬ ሜትር የሚሆን ማለት ነው። ይህ መካነ መቃብር ቀደም ሲል ከ4 እና 5 ዓመት በፊት ኦልሬዲ ለከተማው አስተዳደር ባለው ሕግና ደንብ መሰረት አመልክተው አስረድተው የከተማውን መስተዳደር ምክንያቱም እንደ ገጠር ቢሆን ፍቃድ ምናምን ላይፈልግ ይችላል። ከተማ ስለሆነ ሕግና ስርዓት ስላለው ነገ ጠዋት እኔ ብሞት ብለው አርቆ ስለሚያስቡ ይሄ ነገር ውዥንብር እንዳይፈጥር በሚል የከተማውን አስተዳደር ጠይቀው እዛ ቦታ ላይ የመቃብር ስለማይል ላንድ ዩዚንጉ ፕላን ኮሚሽን እዛ ቦታ ቅይጥ ወይንም ሌላ ተቋም የሚለው ላይ 1000 ካሬውን ነጥሎ ስኬች በማድረግ ለመካነ መቃብር መልካም ፍቃዳቸው ስለሆነ ከመስጊዳቸው ጎን ለማረፍ ለመቃብር አገልግሎት እንዲውል ብሎ በፈቀደው መሰረት ምንም አይነት የህግ ክፍተት የሌለው ነው ማለት ነው። ከህግ አንጻር ስናየው ወደ ሃይማኖቱ ስንመጣ ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነቢዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱ ነው ተስፋፍቶ ቤታቸው መስጊድ ውስጥ ገብተዋል። አሁንም ቀብራቸው እዛ ነው ያለው። ከእሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ እኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ አንሁ እሳቸውን እዛው ከጎናቸው ነው የተቀበሩት። ሁለተኛውም ኸሊፋ ዑመር እዛው ነው የተቀበሩት እና ባለቤታቸው አይሻ ቤት ነው፣ የአይሻ ቤት ነው። ከሚስቶቻችን አንደኛው ቤት ነው ያ ቤት። ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድን ነው ያሉት? እኔ ለሳቸው ለቀው ነው እንጂ እኔም እዚህ ፈልግ ነበር ብለዋል። ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛውም ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። ይሄ እንግዲህ ከምንጩ ልምጣ በሚል ነው። ከዛ ስንመጣ ለ1400 ምናምን ዓመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው ባይዘወይ እንጂ ትላንትና በሳቸው የተጀመረ አይደለም። እና ወደ ሀገራችን ደግሞ ስንመጣ ቀደም ሲል የነበሩ መሻይኾች ኦልሞስት ኢትዮጵያ ውስጥ በአራቱም ማዕዘን ከ3000 በላይ የእሳቸው አይነት የሃይማኖት አባቶች ዑለማዎች በመስጊዳቸው ጎንና በቤታቸው ጎን ነው የተቀበሩት። አዲስ የሆነው ምንድን ነው? እንደ ከተማ ስንመጣ ያልተለመደ ነገር ስለሆነ ነው። እንደውም እኔ በእኔ እይታ ትንሽ ለየት ይላል። የኔ እይታ ይሄ መበረታታት ያለበት ነገር ነው። እሳቸው ያደረጉት ነገር ጥሩ፣ እንዴት ማለት ጥሩ ነው። አንደኛ ይሄ መንፈሳዊ የመጣው ሂደት እንዳይቋረጥ አዲስ አበባ ውስጥ ሀሪማ የለም፣ አይታወቅም። ሌላ ሀገር ብትሄድ እሳቸው ተወለዱበት አካባቢ ወሎ ብትሄድ በመቶ የሚቆጠሩ ሀሪማዎች አሉ። ስለዚህ እዚህ ጋር ይህን የሀሪማ የመሻይኮችን አካሄድ ነባሩን በዩኔስኮ መመዝገብ ያለበት ቅርስ ነው እና እየተቀባበሉ ያን ያህል ዓመት ያመጡት በነገራችን ላይ በቀጥታ ነው ከመካ ወደኛ ሃይማኖት የመጣው። ከዛ ጊዜ ጀምሮ ያቆዩት በዘመናዊ መልኩ አሁን የምንላቸው አይነት ሰዎች ሳይሆኑ የከተማ ሰዎች ሳይሆኑ ገጠር ላይ ያሉ ሰዎች የራሱ የሆነ ሴታፕ አለው። ተማሪዎቹ እንዴት እንደሚማሩ፣ የአካባቢው ሰው እንዴት ቀለብ እንደሚሰጥ መሻይኮቹ አይሰሩም። ከዛ ለነሱ አርሶ በግብር መልክ እንዴት እንደሚያመጣ ተሳስረው ነው እዚህ ያደረሱት። ስለዚህ ይሄንን ሲልሲላ ሰንሰለት ነው ተዋረዱ እንዳይበጠስ ያደረጉት። ስለዚህ ምንም የህግ ክፍተት የለውም በሸሪዓ አኳያ። እኔ አሁን ሸሪዓውን ብዙ እዚህ ላይ ማብራራት አልፈልግም፣ ምክንያቱም የሃይማኖት ምሁራን አሉ። ምንም አይነት የሸሪዓ ክፍተት የለውም፣ ምንም አይነት የህግ ክፍተት የለውም። ስለዚህ አንጡራ መሬታቸው ላይ መቀበራቸው ምንም ከዛ ወደ መቃብሩ ስንሄድ 1000 ካሬ መቼም ብቻቸውን የሚቀበሩበት አይሆንም። ነገር ግን እነዚህ ፕራይቬት እና ፐብሊክ የሚባሉ መካነ መቃብሮች አሉ ዓለም ላይ። ስለዚህ መቃብር ለምሳሌ 100 ሰው ሊችል ይችላል ምናምን ሊችል ይችላል። እንግዲህ በካሬ ስናሰላ ወደዛ ስሌት ውስጥ አልገባውም። ስለዚህ ይሄ ቦታ የራሱ አስተዳደር አለው። አሁን ከሳቸው የተተካ ኸሊፋ አለ፣ ምትክ አለ፣ የሚቀጥል ነው ይሄ ነገር። ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል። እነማን ናቸው? እሱ ዝርዝር አሰራር ይኖረዋል። ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ፣ ምትክ እዛው ነው የሚቀበረው ሲያልፍ ህይወቱ፣ የእሳቸው ባለቤት፣ የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል። ስለዚህ ይሄ እንደ አማኝ ስናየው
ሁለት ነገር ነው ያለው። አንደኛው እንዲህ የምናየው ነገር ነው። መቀበር ማለት አካለ መሬት ውስጥ መግባት ነው። ሁለተኛው መንፈሳዊ አታችመንት ይባላል። ኢንቪዚብል የሆነው ማለት ነው። ልክ አሁን እኛ ከፈጣሪያችን ጋር ሳናየው ያለን አይነት ኔትወርክ ማለት ነው። ስለዚህ በዛ አንግል ስናየው ደግሞ እዛው ቦታ ላይ መንፈሳዊ ጥቅም አለው። ስለዚህ ሃይማኖታዊ ትርጓሜ ያለው፣ ከዛ ውጭ ደግሞ እንደዛ ነው። ስለዚህ እሳቸው ሁሉን ነገር ክሊር አድርገው ነው የሄዱት። ሰው ምንድነው ቸኩሎ ያው ከመተቸት ስለሄደ እንጂ መጥተው እያንዳንዱ ነገር ቢረዱ አብዛኞቻቸውም ይቅርታ ጠይቀዋል። ከዛ በኋላ በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል። እኔ ብሪፍ ካደረጉ ሀሳብ ከሚያነሱት ሰዎች ጋር እነዛም ሰዎች ይዘው ሀሳባቸውን የሚከራከሩበት ነጥብ ካላቸው ለበሰለ ሰው ተቀራርቦ አውርቶ ነገሮችን መፍታት ላይ እስከምን ደረሳችሁ? አዎ እንግዲህ እኛ ከሳሽ አይደለንም። ስለዚህ እኛ ትክክል ነው የሰራነው ነገር። አክቹዋሊ እኔ አይደለሁም ያደረኩት ይሄን ነገር፣ ወይንም አሁን ያለን ሰዎች አይደለንም። ኑዛዜ ነው የተፈጸመው። ኑዛዜ ደግሞ በሸሪዓ